ለምሳሌ ጎንደርን ብትወስድ ፋሲል ነበረ፣ ድሮም ነበረ። ግን ፋሲልን ያደስንበት ተጨማሪ ሆቴል እየገነባን ያለንበት መንገድ፣ የመገጭ ግድብ በሚያልቅበት ሰዓት አርቲፊሻል ሌክ የሚፈጥረው ቫይብ፣ ከኤርፖርት ጀምሮ እስከ ፒያሳ የተሰራው ስራ፣ ከኤርፖርት ወደ ጎርጎራ በመሄድ ጎርጎራ ላይ ማረፍ መቻሉ፣ ከጎንደር ወደ ሰሜን ተራሮች ለመሄድ ያለው አክሰሲቢሊቲ፣ ማንም ሰው አንተም ብትሆን ገንዘብ አጠራቅመህ ጎንደርን አንድ ቀን አይተህ ጎርጎራን አንድ ቀን አይተህ ባህር ዳርን አይተህ ብትመለስ ኪሳራ ሊሆን አይችልም። ታሪክ በጣም የሚያምር መልክዓ ምድር ብዙ ነገር ይታይበታል። ይህ የምታዩት የድሮን ቴክኖሎጂ በአፋብን ሸዋ ጠቅላይ ግዛት እዝ በራስ አቅም ያለማንም እገዛ የተሰራ የካማካዚን ድሮን ነው። የተለያዩ ምክንያቶች በሚስጥር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገን ጥቃት መሰንዘር ከጀመርንበት ጊዜ አንስቶ በተከታታይ የማሻሻያ ስራ በመስራት የማጥቃት አቅሙን ማሳደግ ችሏል።